አንተ ነው ተንኮሱ? አዎ። ምንድነው ይሄ ሁሉ እንዴ? ቤቱ ነው እንደ ይዘህ ከመጣው አስቀምጥ። በስማ እንዴ እንትን ነው ትኩሳት አለብኝ። ትኩሳት አለብኝ። ታዲያ ይሄ ፍሪጅ ይመስላል ስታይ። እንትን ነው እቺን ልውሰዳት እንግዲህ ትጠፋለች። አስቀምጥ። ከጎረቤት ነው ያመጣሁት። እቺ ከጠፋች ሰው ጋር ጣላለሁ እንዴ ልይዛት። አንተ ተንኮሱ። አቤት። ምንድን ነው? ናውጣ እስቲ። ምን ለምን? አሁን የተሻለ የሚከፍልልኝ ሰው አግኝቻለሁና ቤቱን እንድትለቅልኝ። እንዴ የኔን ቤት ይሄን ልከራይ? አዎ። እንዴ አንተ ልትከራይ ነው? አዎ አለ። እንዴ አዎ ያንተን 3 እጥፍ ነው የሚከፍልልኝ እሱ። እኔ 7000 ከፍልሻለሁ 10 እጥፍ። እሺ በቃ 7000? አዎ ዛሬ ነው እንድትለቅልኝ። እንዴ ከሆነ ይክፈላ ከሱ ጋር ኑርኔ። አረ አይቼ እሱ ምንድነው አንተ የሰውን እንትና የምትገባው? እኔ እንዲወጣ ፈልጋለሁ። እሺ ውጣ በቃ። እንግዲህ እንዲያርጉ ደህና ብር ነው የሚከፍልልኝ እሱ። እሺ ኧረ እባክሽ። አዎ ቀልድ የለም እንደዚህ ነገር ላይ ደግሞ ቡና ጠጥተን እሱ ምን ያደርጋል እንዴ? ብር እኮ ነው። ምን ሆነ ነው? ከሰንም አቀጣጥዬልሽ ማብራት ሲጠፋ። ኧረ ጉዴ ውጣ አልኩ እንግዲህ። ውጣ ተብለሃል ውጣ በቃ። ወንድም እንግዲህ እኔ ዘመድ የለኝም እና እዚህ ብሩን ስጠኝና የሆነ ንግድ ልጀምርበት። የቱን ብር? የአንድ ወሩ 7000 እንዴ ለምንድን ነው የሚሰጥ? ለኔ አይደል እንዴ የሚከፍለው? በቃ ልውጣ። ውጣ በቃ ውጣ ተባለ። ልውጣ? አዎ ውጣ በቃ። እቃን አዘጋጅ፣ አሁን መጥቶ ይጭንልሃል። እሺ ግን ወንድሜ የሆነ ምግብ ጋብዛለሁ ማለት ጨምሬለት ልጋብዘው። ወይ ጉዴ! ልጁ ምን እያለ ነው? ውጣ ተባልክ። ሌላ ነገር እንግዲህ አይጦን ባያለው እዚህ ቤት በጣራ መጣለው አልሽኝ። ምን እንዳልኩ ታውቃለህ? አንዳንድ ነገር አስቤዛ ገዝተህልኝ ትመጣለህ ከሱቅ። አዎ ስጋ 1 ኪሎ 2000 ምናምን ነው የሚመጣው። ምስር፣ ሱካር በ2 ኪሎ አድርገህ ትገዛልኛለህ። እሺ ይሄ ምን ነው? አዎ አስቤዛ ነው የምትገዛልኝ። 10,000 ይመጣል ሂሳቡ። አንድ ላይ ሄደህ ገዝተህልኝ። እንዴ አንተ 10,000 አንዴ እጄን ገዛ? አዎ እኔ ቁም ገብቼ በአመትም አላገኘው። ምን አልከኝ? ምንድን ነው ያልከኝ? ተው አልሄድም። ተው። ለምን? በቃ አልሄድም። ምን ቁጭ ብለህ የለ ስራ የለ? ይሻላል ከመጨ እጄ መስጠት ነው። እንዴ ተው በቃ። እቃ ይዘህ እኮ ነው የምትመጣው፣ ገዝተህ ነው የምትመጣው እንጂ ምን ብሩ ነው ሰጣቸው የምትመጣው እንዴ? አልሄድም። እቅር ነው ሚጣናት። ምንድን ነው